በቃ ተው አተ ለኋላ መውጫዋ ከፍ አድርገህ በለው አንድ እያደረግ ከፍ አድርገው ኮን ያላንተ ወጡ አርግበት አማራ እያደረገ ያለውን የህልውና ትግል ወደ ሌላ ስኬት የሚመራው ዘመቻ ከትናንት ጀምሮ ተጀምሯል። በጀግኖች ፋኖች እየተመራ ጠላቱን በክንዱ እያንበረከከ የነጻነት ጎዳናው ላይ የሚገኘው አዲስ ትውልድ የሁሉንም ድርሻ የሚጠይቅ ጠንካራ ዘመቻ ላይ መሆኑ ተነግሯል። በዚህ ዘመቻ የማይሳተፍ አማራ እንደማይኖርም ነው የተነገረው። የአገዛዙ ገዳይ ሰራዊት በጦር ሜዳ የደረሰበትን ሽንፈት መቀልበስ ባለመቻሉ በብስጭት በንጹሃን ላይ ቃታ እየሳበ በግፍና በጅምላ ሲጨፈጭፍ ከርሟል። የእነዚያን ንጹሃን ደም የሚመልሰው የብልጽግና ቅሪት በየገባበት እየተቀበረ እንዲቀር ሲደረግ ስለመሆኑ ነው የተነገረው። የአማራ ፋኖ በዚህ ዘመቻ መሰረት በሁሉም ግዛቶቹ ከጠላቱ ጋር እየተናነቀ ሲሆን እድሜው ለውጊያ የደረሰና አቅሙ የሚፈቅድለት ሁሉ ወደ ጦር ሜዳ በመትመም የብልጽግናን ሰራዊት ለመደምሰስ የሚያደርገውን ትግል እንዲቀላቀል ጥሪ አቅርቧል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በአማራ ክልል የሚደረገው ውጊያ ሲቀጥል ፋኖ በዘመቻ አንድነት ከፍተኛ ድል አስመዝግቧል። በትናንትናው ዕለት ከተገለጸው በተጨማሪ 3 አምቡላንስ ቁስለኛና አንድ የፌሰር መኪና ቁስለኛ ጭኖ ከአዴት ወደ ባህር ዳር መሮጡ ተነጋግሯል። 2 መሳሪያ በመያዝ አንድ ሚኒሻን ፋኖ ተቀላቅሏል። በጃዊ መተከል ክፍለ ጦር ደግሞ ዘሪውን 13 በመጠቀም አረንጋ አምቦ ፈንዲቃ ከተማ ጃዊ አካባቢ እንከሳቀስ የነበረን የአገዛዙን ኃይል መበታተን ተችሏል ተብሏል። ገረመው ወንዳወቅ ብሪጌድ ብራ አዳማ ላይ ባደረገው አውደ ውጊያ ብዙዎችን መደምሰስ ሲቻል ቀሪውን ቁስለኛ ማድረግ ተችሏል። በዚህ ውጊያ 3 የአገዛዙ ኃይል በመግዳት ፋኖን ተቀላቅለዋል። የደብረ ማርቆስ ሪፈራል ሆስፒታል ሙሉ በሙሉ አገልግሎቱን ለአብይ አሸባሪ ኃይል ብቻ እንዲሰጥ በማለትና ሌሎችን ታካሚዎችን በማስወጣት ቁስለኛውን ሲያክም አምሽተዋል። ደብረ ማርቆስ ላይ በ6 አቅጣጫ የከበቡት 7ኛና 6ኛ ክፍለ ጦር ሲሆኑ ከ100 በላይ እርምጃ እንደተወሰደባቸው ታውቋል። አንድ ኮሎኔል ደግሞ የቡቅላ መገንጠያ ላይ በመመታቱ ወደ አዲስ አበባ መሸኘቱ ተረጋግጧል። ተጨማሪ 8 እርምጃ የተወሰደ ሲሆን በፊት ከቆሰሉት 2 እግራቸው ከጥቅም ውጭ እንደሆነ ተረጋግጧል። በዚህ የተደናገጡ 4 መከላከያዎች በምሽት ለፋኖ እጅ ሰጥተዋል። የዘመቻ አንድነት ድሎች በጎንደር ግንባርም የቀጠሉ ሲሆን ለነጻነትና ለአንድነት ከጧቱ 12 ሰዓት ጀምሮ በጎንደር ሁሉም ማዕዘናት በአብይ አህመድ ሰራዊት ላይ የተጀመረው ወታደራዊ ማጥቃት በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይም በጅንግርና መሬና በጠላት ላይ በተወሰደ ወታደራዊ ማጥቃት 6 ብሬን፣ 1 ስናይፐር፣ ከ112 በላይ ነፍስ ወከፍ የጦር መሳሪያ፣ ከ4000 በላይ ተተኳሽ ጥይት፣ 81 ፈንጂዎች ከአገዛዙ የተማረከ ሲሆን ከ116 በላይ የአገዛዙ ኃይል እርምጃ ተወስዶበታል። በርካታ ኃይልም በህይወት ተማርኳል። የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦሮች የድሎቹ ባለቤቶቹ ናቸው። ከጧቱ 11 ሰዓት የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው የአገዛዙ ኃይል ላይ ማጥቃት የከፈተው የጎንደር የበጋሾ ክፍለ ጦር አካል ብርጌዶችና ሻለቃዎች ዞዛምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋና መንገድ በመቁረጥ ከተማዋን የተቆጣጠረ ሲሆን የአገዛዙን ማጎሪያ እስር ቤት በመስበር እስረኞችን ነጻ አድርገዋል። በተጨማሪም ከ30 በላይ ሞትና ከ20 በላይ ቁስለኛ ሆኗል። በደቡብ የጎንደር ቀጠና ሰፊ ቀጠና የሸፈነው ውጊያ እየተደረገ ሲሆን የሜጀር ጀነራል ውባንተ አንደኛ ኮር ኢንጂነር ስመኘው ተርዋሪ ክፍለ ጦርና መብረቁ ክፍለ ጦር በአንበሳሜ ወረታ፣ ጋሳይ፣ አለምበር፣ ጓላና አዲስ ዘመን የሰፈረው የአገዛዙ ኃይል ሙሉ በሙሉና በከፊል እርምጃ የተወሰደበት ሲሆን የወረዳ መቀመጫ የሆነችውን አንበሳሜ ከተማ ሰፍሮ የነበረው የአገዛዙ ኃይል ሙሉ በሙሉ እርምጃ ተወስዶ በፋኖ ቁጥጥር ስር ትገኛለች ተብሏል። በዚህ አውደ ውጊያ ግንባር ከ160 በላይ እስከ ወዳኛው የተሸኙ ሲሆን ከ95 በላይ ቁስለኛ ሆነዋል። በቋራና
መተማ ግንባር ደግሞ በዘመቻ አንድነት በተሰራ ልዩ ኦፕሬሽን በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል አካባቢ ስብሰባ ባደረጉበት ብሶት የወለዳቸው የአማራ ተወላጆች በቀረበላቸው አጀንዳ ዙሪያ ማለትም የአማራ ህዝብን እናጥፋ በማለታቸው በዚህ የተናደዱ ወታደሮች በቦምብ 39 ሲገድሉ 50 ቆስለዋል። በቋራ ወረዳ በሙር እርስ በርሳቸው ከፍተኛ እልቂት ናቸው ተብሏል። ዘመቻ አንድነት በወሎም ተጠናክሮ የቀጠለ ሲሆን የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት የሉና ተጋድሎ አጠናክሮ ቀጥሏል። በዚህም ውርጌሳ መሃል አምባና ሊብሶ ከተሞችን ተቆጣጥሮ በርካታ ድሎችን እያስመዘገበ ይገኛል። የአማራ ፋኖ በወሎ ልጅ ኢያሱ ኮር ምስራቅ አማራ ኮር 1 እና 2 በርካታ አዶች እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋናው መስመር የሚገኙ ውርጌሳ መሃል አምባና ሊብሶ ከተሞችን በመቆጣጠር በዛሬው ዕለት ከንጋት ጀምሮ ከባድ ተጋድሎ ሲያደርግ ውሏል። በዚህ የዘመቻ አንድነት የሉና ተጋድሎ በርካታ ያገዛዙ ኃይል ሙትና ቁስለኛ የሆነ ሲሆን ከዚህ በተጨማሪም የብልጽግና የፖለቲካና የጸጥታ አመራር እንዲሁም የደህንነት መዋቅር ሙሉ በሙሉ ፈርሶ አካባቢውን ለቆ ከፊሉ ወደ ወልዲያ ከፊሉ ወደ ደሴ ከተማ ሸሽቷል። በአሁኑ ሰዓትም አገዛዙ ከወልዲያና ራያ ቆቦ ተጨማሪ ኃይል ወደ ስፍራው እያጓጓዘ ይገኛል። በቀጣይም ዘመቻ አንድነት የአማራ ፋኖ በወሎ በሁሉም ኮሮች ተጠናክሮ ይቀጥላል። በተጨማሪም ያልተጠናቀቁ በውጊያ ላይ ያሉ አውደ ውጊያዎችን ሁኔታዎችንና የድል ዝርዝር መረጃዎችን የምናቀርብ ይሆናል። መረጃዎቻችን ሲቀጥሉ የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝብን ማስከፈል ሊጀምር መሆኑ ተሰምቷል። የዶናልድ ትራምፕ አስተዳደር በዩኤስኤድ እና ሌሎች ተቋሞች በኩል ኢትዮጵያን ጨምሮ ለበርካታ የዓለም ሀገራት ይሰጥ የነበረው ድጋፍ መቆሙን ተከትሎ ከፍተኛ መደናገጥን አሳሳቢ ክስተቶች እየተስተዋሉ ይገኛሉ። ኢትዮጵያ በከፍተኛ ደረጃ የአሜሪካን ድጋፍ ሲያገኙ ከነበሩ ሀገራት አንዷ ስትሆን በተለይ የጤናው ዘርፍና የሰብአዊ እርዳታ ከ80% በላይ በአሜሪካ ድጋፍ ላይ የተንጠለጠለ ነበር። በድጋፍ መቆሙ በከፍተኛ ደረጃ ከተጎዱ የዓለም ሀገራት 3ኛ ደረጃን ይዛለች። ባለፉት 3 ዓመታት $2.89 ቢሊዮን የውጭ እርዳታ ያገኘው የኢትዮጵያ መንግስት በትራምፕ አስተዳደር ድጋፍ መቆም የተፈጠረውን ከፍተኛ ጫና ወደ ህዝብ ለማስተላለፍ መወሰኑ ተሰምቷል። የዛሬ 3 ዓመት $1.5 ቢሊዮን የነበረው የውጭ ድጋፍ ዘንድሮ ወደ $190 ሚሊዮን አሽቆልቁሏል። ይህ ማለት እንደ ወባ፣ ቲቪ፣ HIV ላሉ ታካሚዎች የሚውሉ መድኃኒቶች ወደ ሀገር ገዝቶ የማስገባት አቅም መንግስት የለውም። ሌላው ቀርቶ ለወላድ እናቶች የሚውሉ መድኃኒቶችና ቁሳቁሶች በእርዳታ የሚቀርቡ ነበሩ ያሉን አንድ ከፍተኛ የፌዴራል መንግስት የስራ ኃላፊ ችግሩ በመጪው ቀናት መታየት እንደሚጀምርም ጠቁመዋል። ይህን ችግር ለመጋፈጥ ሲባል ለአደጋ ስጋት መዋጮ የሚል ረቂቅ አዋጅ ተዘጋጅቷል ያሉት ኃላፊው የመንግስትም ይሁን የግል ሰራተኛ ከደሞዙ ብር እንዲያዋጣ እንደሚገደድ አረጋግጠዋል። ለፓርላማው የቀረበው ረቂቅ ሕጉ መንግስትም ይሁን የግል ተቋማት የአደጋ ስጋት ፈንድ የሚል ክፍያ ከህዝቡ እንዲሰበስቡና ለመንግስት እንዲያስገቡ ያዛል። ከዚህ በተጨማሪም ደሞዝተኛ ተቀጣሪዎች ከክፍያቸው ላይ በየወሩ ብር እንዲያዋጡ ሕጉ ያስገድዳል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።